በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን በወልዱ ሰንስተኛቸው እግዚአብሔር ሰዎች እንደምን አዳራችሁ? እንደምን ሰይስ ያደረሳችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበታችንን የከፈተልን ከፍቶ የሚያከናውነን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። እናታችን አምላክ ቅድስት ድንግል ማርያም ልጇ ባከበራት መጠን ስሟ የከበረ የተመሰገነ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማዕረጋቸው ስማቸው የከበረ የተመሰገነ ይሁንልን። እንኳን አደረሳችሁ። ዛሬ እንግዲህ እንደሚታወቀው ህዳር ሲሆን እመቤታችንን በዕለቱ የምናከብርበት ቀን ነው። በአጋጣሚ ሰኞ ሲሆን ወደ እሑድ፣ ማክሰኞ ሲሆን ወደ እሑድ እየወሰድ ነበር የምናከብር። ዛሬ በአጋጣሚ ዕለቱና የምናከብርበት ቀን ተገናኝቷል። እንግዲህ ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁንልን። ህዳር ሲሆን እንግዲህ እንደምታውቁት ታሪኩን እመቤታችን በአህዛብ የእመቤታችን አምሳል የሆነችዋ ታቦተ ጽዮን ማለት ነው ተማርካ የመሄዷ የሚነገርበት ጊዜ ነው። እንግዲህ እግዚአብሔር በዚያን ዘመን እስራኤላውያን ኃጢአት እየሰሩ ሲያስቸግሩት እነሱን መቅጣ ታቦተ ጽዮን ይዘው ጦርነት ሲገጥሙ አህዛብን ድል ይነሱ ነበርና አህዛብ ድል እንዲነሷቸው አደረገ። የኤሊ ልጆች አፍኒና ፊናስ የሚባሉ ቤተ መቅደስ ውስጥ ይሰራ የነበረውን ስርዓት እንዳለ ለውጠው እነሱን እንደሚመቻቸው ለስጋ ፍላጎታቸውን ለማሟላት ብቻ ስርዓታቸውን ትተው ሌላውን ለወጡ ማለት ነው። እንግዲህ ኤሊም አይቶ ዝም አለ። ከእግዚአብሔር በላይ ልጆቹን አስበለጠ። እንግዲህ እግዚአብሔርም እንደተናገረው ከኔ በላይ ልጆቹን እናቱን አባቱን የሚወድ ሰው ለኔ ሊሆን አይችልም እንዳለ ኤሊም ልጆቹን አስበልጦ ከእግዚአብሔር በላይ ዝም አለ። እግዚአብሔር ተቆጣ በዚህ። ከዚያ በኋላ የአህዛብ ሰዎች ወደ እስራኤላውያን እንዲገሰግሱ አደረገ። ከዚያ በፊት እስራኤላውያን ጦርነት ሄደው ከገጠሙ በኋላ ድል ሲነሱ ታቦተ ጽዮን ይዘው ይሄዳሉ። ድል ነስተው ይመለሱ ነበር። በዚያ ስርዓት ድል ሲነሱ አይ ታቦተ ጽዮንን ትተናት ስለመጣን ነው እሷን ይዘን ብንመጣ ድል እነሳለን ብለው ታቦተ ጽዮን ይዘው መጡ። አፍኒን ፊናስ ተደራርበው በአንድ ጦር ተወግተው ወደቁ። ታቦተ ጽዮንን ተማረከች ማለት ነው። ስለዚህ በእስራኤላውያን ኃጢአት ምክንያት ታቦተ ጽዮን ተላልፋ ለአህዛብ እንድትሰጥ ሆነች። ታቦተ ጽዮን የቆየችው በእስራኤል ለ500 ዓመት ለሙሴ ከተሰጠች ወደ ኢትዮጵያ እስከምትመጣ ድረስ የቆየችው 500 ዓመት ገደማ ነው። በኢትዮጵያ እንግዲህ እግዚአብሔር ከፈቀደ 3000 ዓመት ለሙላት ትንሽ ጊዜ ነው እየቀራት ያለው እና ተማርካ ከሄደች በኋላ እዚያ ወስደው ከጣዖት ጋር ነው ያስቀምጧል። እንግዲህ አሁን ክርስቲያኖች እኛ ሕጉና ስርዓቱን ሳንጠብቅ የአህዛብ መጥተው ቤተክርስቲያን ከወረሷት ወይም የቤተክርስቲያን ነዋያት ከያዟቸው የሚወስዱት ከታቦቱ ጋር ነው፣ ከጣዖታቸው ጋር ወስደው ይቀላቅሉታልና ወስደው እመቤታችንን ዳጎንንና እመቤታችንን አብረው ማስቀመጥ ፈለጉ። አብረው አስቀምጧቸው ሄዱ። እንግዲህ ታቦተ ጽዮን እመቤታችን ይቅርታ የእመቤታችን አምሳል ማለት ነው። ጽዮን እመቤታችንን የዳዊት ተራራም ታቦተ ጽዮን ነው ትርጓሜው እና ያን እያወረደች ተፈጠፍጠዋለች። እነሱ እያነሱ ያስቀምጣሉ፣ እያወረደች ተፈጠፍጠዋለች። ከዚህ በኋላ አይ በዚያው ላይ በሽታ ተነሳብን ከማለቃችን በፊት ይህችን ጽላት ወይም ታቦተ ጽዮን ወደ ሀገሯን መልሳት ብለው ገና ቀንበር ባልተጨነባቸው ወይፈኖች አድርገው ወደ ሀገሯ እንድትመለስ ሆነች ማለት ነው። ስለዚህ አሁን ከዚህ የምንረዳው ምንድነው? ቤተክርስቲያንን የምንጠብቃት እኛ አይደለንም። የሚጠብቃት ራሱ እግዚአብሔር ነው። ታቦተ ጽዮን እንደጠበቃት ሂዳም መመለስ ይችላል። መጀመሪያ እንድትሄድ ማድረግ የሚችል እሱ ነው። እንድትመለስ ማድረግ የሚችለው እሱ ነው። ግን እኛ ደግሞ ከኛ የሚጠበቅብን ነገር አለ። እስራኤላውያን በእነሱ ኃጢአት ምክንያት ነው እንድትሄድ ያደረገችው። እኛ ከኛ ተላልፎ እንዲሰጥ ቤተክርስቲያን ከኛ ተላልፋ እንድትሄድ ክርስትናችን እንዲነጠቅ የምናደርገው በእኛ ኃጢአት ምክንያት ነው ማለት ነው። ከዚያ በኋላ ተመልሳ ወደ እስራኤል ገባች ማለት ነው። ምን ስለሆነች እዚያ ጋር ቅዱስ ጳውሎስ እንደተናገረው ታቦትን ከጣዖት ጋር ማን ይጨምራል ብሎ እንደተናገረው ሁለቱን አንድ ላይ ማስቀመጥ ስለማይቻል ታቦቱ ወደ ሀገሩ ተመለሰ፣ ጣዖቱ በዚያው ቀረ ማለት ነው። ስለዚህ ታሪኩ ባጭሩ ይሄን ይመስላል። እንግዲህ ጽዮን ማለት ትርጉሙ አምባ መጠጊያ ማለት ነው። የዳዊት ተራራ መጠጊያቸው ነበረች ጽዮን እያለ የሚጠራት ዳዊት በመዝሙሩ ያችን ተራራይቱን ጽላቱንም እንደገና ደግሞ እመቤታችንን በምሳሌ ነውና
ያቺ ተራራይቱም ሆነ ያቺ ጽላት ልክ ድል መንሻ እንደነበረች በእመቤታችን አጋንንትን ድል የምንነሳበት ክርስቶስ ተወልዷል። ከሷ የተጠጋ ደግሞ ምንም እንደማያጣ ምንም አይነት ነገር ይጎልበት እንዳልነበረ ሲታመሙ ከበሽታቸው እንደሚፈወሱ ሲጮሁ ከልቅሷቸው እንደሚጽናኑት እመቤታችንን የተጠጋ ሰው ምንም የሚያጣው እንደሌለ አምባ መጠጊያችን እንደሆነች ያቺ መርታ እዚያ ኢየሩሳሌም ከአምልኮቷ ጋር እንደምታደርሰው እመቤታችንን መርታ ወስዳ ገነት መንግስተ ሰማያት እንደምታደርስ ምሳሌ ስለሆነች ይሄ ታቦተ ጽዮን ተብሎ የእመቤታችን ምሳሌ ይሆናል ማለት ነው። በጣም የሚገርማችሁ ምሳሌዋ የሆነችዋን ጽዮን ያየቻት እመቤታችን እኛ ሀገር ላይ ያው ታሪኩ እንደሚነግረን በ4 ዓመተ ምህረት ማለት ነው ከግብጽ ስደት ተመልሳ ስትመጣ በዘመነ ባዚን የሚባል ንጉስ ነበረ። እሱ በነበረበት ዘመን ታቦተ ጽዮን ሂዳ ታቦተ ጽዮንና እመቤታችን ሲገናኙ እንዲያውም ታላቅ ብርሃን በርቶ እንደነበረ ተገልጦ እንደነበረ በታሪክ ተጽፎ እናገኛለን። እንግዲህ ከበዓሉ ረድኤት በረከት ያሳትፈን። ያው ትምህርታችን ተከታታይ ስለሆነ ወደዚህ አንሄድም። ዛሬ ምዕራፍ 8 እንቀጥላለን ማለት ነው። በነገራችን ላይ ወደ ሲሶ እያደረግን ነው። የማቴዎስ ወንጌል 28 ምዕራፍ ነው። ዛሬ 8ኛው ሲሶ ለማድረግ ትንሽ ነው የቀረን፣ አንድ ምዕራፍ ማለት ነው። እዚህ ያደረሰን አምላካችን ስሙ የተመሰገነ ይሁንልን። ምዕራፍ 8 ስለ ፈውስ ነው አብዛኛው። ከመጀመሪያው ጀምረን ስናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምጻሙን እንደፈወሰ ነው የሚነግረን። እንግዲህ ብዙ ሰዎች ከተራራ ተከትለው ሲወርዱ ኢየሱስ ክርስቶስን ያ ለምጻም ሰው አገኘው። ፈቃድ ቢሆንስ ከወደድህስ እኔን ማዳን ትችላለህ ይቻላል ብሎ ያ ለምጻም ሰው ጠየቀው። እንግዲህ ወደ ጌታ ቀርቦ እየሰገደ ነው ማዳን ትችላለህ ፈቃድ ከሆነ እኔን መፈወስ ትችላለህ ብሎ ሲጠይቀው እጁን ዘርግቶ ፈወሰ፣ ዳሰሰው። እንግዲህ የእምነቱ እንዳዳነው ያን ጊዜ ከለምጹ እንደነጻ እና ሂደህ ግን ለማንም አትንገር ብሎ ክርስቶስ ሰደደው ይላል። ሂዶ ግን ለሰው ሁሉ አወራ። ያም ብቻ አይደለም፣ ሂድና ራስን ለካህን አስመርምር፣ ለማንም አትንገር ካለ በኋላ ራስን ለካህን አስመርምር። አሁን እዚህ ላይ ትልቅ ነገር መያዝ ያለብን ምንድነው? ለማንም ብዙ ነገር ከምናወራ ስለ ኃጢአታችን ልክ ጽድቅ መስሎን እየሄድን ከምንዘባርቅ ለነፍስ አባታችን ሄደን መናገር አለብን። ለሌላው ሰው ግን መናገር የለብንም። መናገር ያለብን ነገር ለይተን ለምንነግረው ሰው መንገር እንዳለብን ክርስቶስ እዚህ ላይ ያስተምረናልና ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂድና ራስን ለካህን አስመርምር ነው። አሁን ካህን ከማንም ውስጥ የሚካተት ነው፣ ግን የተለየ ነው። የተለየ እግዚአብሔር አገልጋይ ነው። የኛን ኃጢአታችንን ሰምቶ ለኃጢአታችን ተገቢ የሆነውን ቅጣት ሰጥቶን ተቀስተን በጸሎቱ ሰውና እግዚአብሔርን የሚያስታርቅ ስለሆነ ለሱ ሂዶ እንዲያስመረምር ለሌላ ሰው ግን እንዳይናገር እግዚአብሔር አዝዞ እንደሰደደው እናያለን ማለት ነው። ስለዚህ መጀመሪያ ለምጹን ካዳነ በኋላ ሂድና ራስን ለካህን አስመርምር ተባለ ማለት ነው። ሌላኛው ደግሞ የመስፍኑ ልጅ በጣም የሚገርመኝ ጌታችን መድኃኒታችን ኢየሱስ ክርስቶስ የመስፍኑ ልጅ እንደፈወሰው ነው እዚህ ላይ ያለ። እንግዲህ አሁን ይሄ መስፍን አማኝ አይደለም። ከ5 ጀምሮ እስከ 13 መጨረሻ ይሄ ነው ያለ። አንብቡት፣ እንዲሁም ብታነቡት በተለይ ምናምን ሲሆን በሀገራችንም ታምር ተደርጎበታል። በነገራችን ላይ ይሄ የመስፍን ልጅ መፈወሱ ሙት አስነስቷል። ይሄ ወንጌል ይሄ ቃል ከ5 እስከ 13 ያለው ቃል የሞተ ሰው አስነስቷል እና አማኝ አልነበረም። ግን ኢየሱስ የሚባል አዳኝ እንደመጣ ይሰማል። ልጁ ታሞ ተጨንቆ በአልጋ ላይ ሊሞት በጻይር ውስጥ ነው ያለ። የዚህ ጊዜ ልጁ ሊሞት በነበረበት ጊዜ እሱ ወዴት ገሰገሰ? ወደ ክርስቶስ ገሰገሰ። ሂዶ ልጄ ሊሞት በጭንቅ ውስጥ ነውና አቤቱ ልጄን አድንልኝ ብሎ ክርስቶስን ለመነው። የዚህ ጊዜ ሂድና እኔ ቤት መጥቼ እፈውስልሃለሁ አለ ክርስቶስ። ማንን? ያን የመቶ አለቃ ወይም መስፍን ብለን የምንጠራው። ከዚህ በኋላ ሂድ ሲለው አይ እኔ እንኳን እኮ በአቅሜ እኔ ባለስልጣን ነኝ፣ የሄደውን እና ተመልሰ ብለው የመጣውን ደግሞ ሂድ ብለው ይሄድልኛል። አንተ ደግሞ ሰማይን ምድርን የፈጠርክ አምላክ ነህ። ስለዚህ ዳን ብትለው በቃል ብቻ ይድናል ልጅ። ስለዚህ ብቻ ነው የሚፈልገው ቃሉን ነውና ልጅ ሂዳን በለኛል። በጣም እያስተማራቸው ሌት ተቀን ከሱ ይማሩ የነበሩት ሐዋርያት ያን ያህል እምነት አልነበራቸውም በዚያን ዘመን ማለት ነው። ገና የሐዲሳን ተክሎች ስለነበሩ ሙሉ እምነት አልነበራቸውም። ያ ሰው ግን ልጄ በቃልህ ብቻ እንዲድን አድርግልኛል።
እንደ እምነትህ ይደረግልህ ብሎት ሄደ ማለት። ሲሄድ ከመንገድ ላይ ብላቴኖቹ አግኝተውት ልጅህ እኮ ዳነ፣ ከሞት ተረፋሉ። በምን ሰዓት ዳነ ብሎ ሲጠይቅ ክርስቶስ ይዳን ያለበት ሰዓትና ልጁ የዳነበት ሰዓት ተገናኘ። የዚህን ጊዜ ተአምሩን ለዓለም ነገር ማለት። በጣም የሚገርመኝ ቃል እዚህ ላይ ምንድነው? ያን መቶ አለቃ እነሆ እኔ ወደ ቤት መጥቼ እፈውስልሃለሁ ሲለው አይ አንተ እይደለወኒ ተባ ታይተ ጠፈረ ቤቴ፣ አንተ ወደ እኔ ወደ ኃጢአተኛው ቤት ልገባ አይገባህም፣ እኔ እገባለሁ፣ እኔ መጥቼ እፈውሰዋለሁ ሲለው እኔ ኃጢአተኛ ነኝ፣ እኔ ዳኛ ነኝ፣ ገዥ ነኝ። ዳኛ ገዥ ሁኜ ብዙ ኃጢአት እሰራለሁና አንተ ቅዱስ ንጹሕ ባሪያ ስትሆን እንዴት ወደ እኔ ቤት ልገባ ትችላለህ? ስለዚህ በቃል እዚህ ብቻ ሆነ ልጅ እንዲፈወስ አድርግልኝ። ያን አለው፣ ልጁ ዳንለት ማለት። አሁን እኛ እንዲያው በቃል ብቻ አይደለም እንዲያው አግኝተነው ራሱ በጣም አንጠራጠር በጣም ተጠራጣሪ እኮ ነው። አሁን በዚህ ዘመን ያው ሆስፒታል ነው ሰደው ይሆን የሆነ ቦታ ነው ሰደው ይሆን በጣም ብዙ ነገር አናስብም። ያ ሰው ግን መጀመሪያ ልጅ ስታመም የመጣው ወደ ክርስቶስ ነው። የፈለገው ቃሉን ብቻ ክርስቶስን ይዞ መሄድ አልፈለገም። ምንም አይነት ምልክት አልፈለገም። ብቻ ቃልህን ተናገር ልጅ ይድናል። ልጁ ዳነ ማለት። ክርስቶስ እንዲያው በእስራኤል ውስጥ እንዳንተ ያለ አማኝ አላገኘሁም ብሎ ያመሰገነው ሰው ነው። በነገራችን ላይ ወንጌል ውስጥ ከተመሰገኑ ሰዎች መካከል አንደኛውና ዋነኛው ይሄ ነው። ሙሉ የሆነ እምነት ነበሩ። በቃል ብቻ መፈወስ ይችላል ብሎ አምኖ የመጣ ገና የሚማሩት እንኳን ባላመኑበት ዘመን መጥቶ ልጁን እንዲፈወስ አድርጎ የሄደ ታላቅ መስፍን ነበር። ዛሬም በነገራችን ላይ ቤተ መንግስት ቁጭ ብለው ከቤተ ክህነቱ በላይ የተሻለ እምነት ያላቸው የተሻለ ታምራት የሚያስደርጉ ሰዎች ይኖራሉ አይደል? እግዚአብሔር በየትኛው ሰው እንደሚያደርግ በየትኛው ሰው ጽኑ የሆነ እምነት እንደሚያሳድር አይታወቅምና በየትኛው ቦታ እንዳለ ያ ጽኑ እምነት ያለው ሰው ማወቅ አንችልም። እዚያ ይማሩ የነበሩት ያውቁ ከነበሩት ጸሐፍት ፈሪሳውያን ይማሩ ከነበሩት ሐዋርያት በላይ እምነት ነበር። ልጁ በቃል ብቻ ድኖ ሄደ ማለት። በሀገራችን ያልኳችሁ ምናልባት ነግሬያችሁ ከሆነ አላውቅም። አድማስ ጀንበሬ የሚባሉ አባት ልጃቸው ሞቶባቸው ማህሌት እያሉ ተነገራቸው። መርካ ክርስቶስ ይባላል ልጁ እና ሙቶ ልጅ ሙቷል ተብሎ ሲነገሩ አይ ማህሌትን አቋርጬ እግዚአብሔርን ማመስገን አልሄድም፣ ግን ልጁን አትቅበሩት ብለው ለመልእክተኞቹ ላኩ። ልጅ ሳይቀበር ጠበቃቸው ማለት ነው። ከዚህ በኋላ ተመልሰው ሄዱ። ሲሄዱ ልጁ ሳይቀበር አገኙት። ሰው እየተለቀሰ ነው። አይ ልጁን ተውትና ፈቀቅ በሉ አሉ። ይቀበር ሲባል አይቀበርም። የዚህን ጊዜ አማታቸው ወንዱ አማታቸው ማለት ነው ምንም ቢሆን የተማሩ ናቸውና እሳቸውን አታስገዷቸው፣ ፍላጎታቸውን ያድርጉ ተዋቸዋል። ሰው አስገድዶ ሊቀበር ፈለገ። ይሄ አማታቸው ግን አይ ምንም ቢሆን የተማሩ ናቸው፣ እሳቸው ያውቃሉ፣ ስለዚህ እሳቸው የሚፈልጉትን ያድርጓል። ከዚህ በኋላ ተተው ማለት ነው። ወስደው ይሄን ወንጌል ይሄን ከ5 እስከ 13 ያለውን ወንጌል እዚያ ልጅ ላይ ጨመሩና እነሆ እኔም አገልጋይ ነኝ፣ ያ መስፍንም አገልጋይ ነበር። እንዲያውም ያ መስፍን ዳኛ ነበር፣ ቤተ መንግስት ነው የሚያገለግለው። እኔ ደግሞ ያንተን ወንጌል የማዳረስ ቃልህን የምሰማ ማህሌትን የምቆም እንዲሁም የተሻለ አገልጋይ በሆነ እንጂ ከሱ አላንስም። ስለዚህ ልጅን አስነሳልኝ ብለው ይህን ቃል ጣሉት ማለት ነው። ልጃቸው አፈፍ ብሎ ተነስቶ ለብዙ ዓመት ኖረ ማለት። ስለዚህ እንደዚህ አይነት አንድ ጊዜ ብቻ ተጽፎ የሚቀር አይደለም። በነገራችን ላይ እግዚአብሔር አማኝ እስካለ ድረስ ሙሉ እምነት ያለው ሰው እስካገኘ ድረስ ተአምሩን ያደርጋል። የእግዚአብሔር ተአምር የሚያልቅ ስላልሆነ የሚቋረጥ ስላልሆነ እስከ መጨረሻው ዘመን ድረስ ይቀጥላል ማለት። ሌላኛው እና ሶስተኛው የጴጥሮስ አማት በንዳድ ታማ እንደፈወሳት ነው። ይሄ በኋላ ስለምናገኘው እዚህ ላይ ብዙ አንቆይም። ሌላኛው ብዙ ደዌ ኑሮባቸው በተለይ አጋንንት ኑሮባቸው ከአጋንንቶች አስወጣን አጋንንቶችን አውጣልን ብለው የተማጸኑት ሁለት ሰዎች ክርስቶስን እንደለመኑ እናያለን። ሁለት አጋንንት ያደሩባቸው ሰዎች ነበሩና የሚኖሩ በመቃብር አካባቢ ነው። በዚህ አካባቢ ሲሄድ ሰውን ሁላ እየገደሉ እየቆረጡ እየጣሉ ማንም በዚያ ሊሄድ አይችልም ነበር። ከዚያ ክርስቶስ በዚህ አካባቢ ሲሄድ አጋንንቱ በእነሱ ላይ ያደረው አጋንንት ምን ጮኸ? መጻይከኑ ታጥፋን ዘለመለ ይብጻ ጊዜው ሳይደርስ ታጠፋን መጣህን ብለው ጮሁ ይላል። ከዚህ በኋላ ባይሆን ከሰዎች ላይ ካስወጣህን በእሪያዎች ላይ እንድናደር አስወጥተህ ስደደን አሉት።
በእሪያዎች ላይ እንዲያድሩ ስልጣን ሰጣቸው። ሂደው በእሪያዎች ላይ ያደሩ። እሪያዎች ሂደው በባህር ጠልቀው በገደል ወድቀው ሞቱ ይላል። አሁን እዚህ ላይ የምናየው ዋናው ፍሬው ነገር ምንድነው? አጋንንትም ኢየሱስ ክርስቶስን እንደሚማጸኑ፣ አጋንንትም የእግዚአብሔርን ስም እየጠሩ እንደሚጸልዩ፣ ግን ጸሎታቸው መንግስተ ሰማያት አውርሰን የዘላለም ሕይወትን ስጠን ሳይሆን ጊዜው ሳይደርስ አታጥፋን። አሁን ልዩነቱ ይሄ ነው። እኛ ገነት መንግስተ ሰማያትን አውርሰን ብለን ስንጸልይ፣ እነሱ ደግሞ የመጨረሻው ያ የምጽአት ጊዜ ሳይደርስ በገሃነመ እሳት አትቅጣም ብለው ይጸልዩ እና አጋንንት ከጸለዩ ለዚያ ሳይደርስ አታጥፋን፣ ሳይደርስ በዚህ አትቅጣም ብለው ከጸለዩ እኛ ስንት ጊዜ ብንጸልይ ክርስቲያኖች ቀኑን ሙሉ ሌቱን ሙሉ ብንጸልይ እኮ ለገነት ለመንግስተ ሰማያት ዋጋ አይሆንም። እና አጋንንት ራሱ የክርስቶስን ስም እንደሚጠሩ እንማራለን ማለት ነው። ርዕስ አድርገን የምናነሳው ማዕበሉን ጸጥ እንዳደረገ የሚለው ይሆናል። የመጨረሻው ይሄ ይሆናል። እንግዲህ ይሄ ቃል ምንድነው? በታንኳ ክርስቶስ ከደቀ መዛሙርቱ ጋር ተሳፍሮ እየሄደ በነበረበት ሰዓት ክርስቶስ አንቀላፍቶ ነበረ፣ ተኝቶ ነበረ ማለት ነው። አሁን ክርስቶስ እንዴት ይተኛል ማለት በአማን ሰው እንደሆነ የኛን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እንደተዋሃደ ለማጠየቅ ተኛ ትርጓሜያችን። ከዚህ በኋላ እሱ ሲተኛ ማዕበል ሞገዱ ተነሳ። በጣም ታላቅ ማዕበል ተነስቶ ጮሁ፣ አለቀሱ ይላል። ማን? ደቀ መዛሙርቱ። የዚህን ጊዜ ሲጮሁ ሲያለቅሱ አድነን እግዚኦ ከመ ኢንሙት፣ አቤቱ እንዳንሞት አድነን ብለው ጮሁ። ስለዚህ ርዕሳችን የምናደርገው ይህን ይሆናል። በማቴዎስ ወንጌል ምዕራፍ 8 ቁጥር 25 ላይ ነው የምናገኘው። አቤቱ እንዳንሞት አድነን የሚል ይሆናል። ስለዚህ ርዕሳችን ይሄ ነው። ለትንሽ ደቂቃ ይችን አይተን እንጨርሳለን። እንግዲህ እግዚአብሔር እንዲያስተምረን የእሱ መልካም ፈቃድ ይሁንልን። ያው ሁሉን ነካ ነካ የማደርገው ምናልባት ካነበባችሁት ጥያቄም እየጠየቃችሁም አይደለም፣ ግን መጠየቅ ትችላላችሁ ብያችኋለሁ፣ እንድጠይቁ ነው። ስለዚህ አሁን ይሄ ደቀ መዛሙርቱ በታንኳ ተሳፍረው እየሄዱ ያለ ማዕበል ተነሳ። በአጋጣሚ ያ ማዕበል የሚያጠፋ የሚገድል ነበረ። ነፍስና ስጋን የሚለያይ ማዕበል ተነሳባቸው። የዚህን ጊዜ ያው ፈሩ። ማንኛውም ሰው ይፈራል፣ ይጨንቀዋል። በተለይ ነፍስ መሞት አትፈልግም፣ መዋቲ ስላልሆነች ከስጋ መለየት አትፈልግም እና ህያዊ ስለሆነች ነፍስና ስጋ ለይ ሲል የሰው ልጅ በሙሉ ይጨንቀዋል። እያንዳንዳችን አሁን ስንሞት ብታዩ በጣም ተጨንቆ ነው። በነገራችን ላይ ያው መጨነቅ አለ ማለት ሳይሆን የብሉይ ኪዳኑ መጨነቅ ሳይሆን ነፍስ ከስጋ ሲለይ ማንኛውም ሰው ይጨነቃል። ለምን ከተባለ ነፍስ በባህሪዋ መሞት አትፈልግም፣ ህያዊ ስለሆነች ዘላለማዊ ኗሪ መሆን ስለሆነች ከስጋ ተለይታ መሄድ አትፈልግም። ከመቅጽበትም ቢሆን ለአንድ ደቂቃ መለየት አትፈልግምና ሰው በሙሉ ይጨነቃል። ሐዋርያትም የገጠማቸው ይሄ ነው። እያስተማራቸው ነው፣ እየተማሩ እምነታቸውን እያጸኑ በነበረበት ዘመን በአጋጣሚ እንግዲህ መንገድ መሄድ አለና በመንገድ ሲሄዱ ያው በታንኳ ተሳፈሩ። ያስታንኳ ደግሞ በማዕበል ልትገለበጥ ደረሰች። እነሱ የዚያን ጊዜ ወደ ክርስቶስ ጮሁ። ክርስቶስ ከነሱ ጋር እያለ ብዙ ጊዜ ሲጮሁ ቆይተዋል። ብዙ ጊዜ ሲያለቅሱ ሲጮሁ ቆይተው ሂደው ክርስቶስን ቀሰቀሱት ይላል። ከተኛበት ቀሰቀሱትና አቤቱ እንዳንሞት አድነን ብለው ተማጸኑ። የዚህን ጊዜ ክርስቶስ ተነስቶ ምን አላቸው? እናንተ እምነት የጎደላችሁ ምን ያስፈራችኋል አላቸው ይላል። አሁን ያሉ ከክርስቶስ ጋር ነው። አንድ ቀን አንተ የሕያው እግዚአብሔር ልጅ ነህ ብለው የመሰከሩለት ክርስቶስ ነው አብሯቸው ያለ፣ ግን እንዳንሞት አድነን ብለው ይማጸኑታል። እሱ ከኔ ጋር ሳለ ከማዕበል ከሞገዱ ያድነናል፣ ከሞት ይታደገናል ብላችሁ አታስቡም? አታምኑምን? እናንተ እምነት የጎደላችሁ ብሎ ገሰጻቸው ይላል። አሁን ሐዋርያት አንድ ቀን ሲያስተምር ክርስቶስ እንደዚህ ነው ሲል ሰው መመለስ ይፈልጋሉ። አንድ ቀን ደግሞ ክርስቶስ እኔ ማን ነኝ ብሎ ሲጠይቅ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ ብለው ይመልሳሉ። እምነታቸው አንዴ ወደፊት አንዴ ወደ ኋላ ነበር። እስከ መቼ ድረስ? መንፈስ ቅዱስ ወርዶላቸው ጥቡዓን እስከሚሆን ድረስ ጨካኞቹ ነው መስቀል ለመሰቀል አንገታቸውን ለሰይፍ ሰውነታቸውን ለቅጣት መስጠት እስከ ደረሱበት ጊዜ ወደ ኋላ ወደፊት ማለት ነበረ። እኛም እያንዳንዳችን አሁን እንደዚህ ነው። በመስቀል ላይ ሲሰቀል እንኳን ጥለውት ወደ ኋላ ሸሽተዋል። ጥለውት ተበትነው ነበር።
ከቅዱስ ዮሐንስና ከቅድስት ድንግል ማርያም ውጭ ያሉት ማለት ነው። አሁን ዛሬ እንዲሁ ክርስቶስ ተሰቅሎ እንዲሁ ለዚህ ያብቃን እንጂ እንዲሁ ሁለተኛ አይሰቀልም። ግን እንዲሁ ብናየው ጥለነው አንሸሽም ምን እንኖራለን። ግን ፈራጆች ስለሆነ ነው እንጂ ክርስቲያኖች አይደለም። እዚያ ክርስቶስ ከሚሰቀልበት እያንዳንዱ ሰው አሁን መከራ ከሚቀበልበት ቦታ እንኳን መሄድ አንችልም። እውነቱን መሄድ እንኳን አልቻለም። በጣም የሚገርማቸው አሁን ሌላ ቦታና እዚያ ቦታ አገልግሎት ኑሮ ከሁለቱ መረጥ ቢባል ሰው ሰላም ወዳለበት ነው ምን መርጠው። እኛ አገልጋዮችን ምእመኑም እንደዚያ ነው የሚያደርገው። ስለዚህ ሰው በሰው ላይ ስለሚፈርድ ነው እንጂ እኛ ብንሆን እንዲያው ከነጭራሹ አናውቀውም ብቻ ሳይሆን ሌላ ነገር ልንል እንችላለን። ቅዱስ ጴጥሮስ አይደለም። ያም ሆነ ወደ ታሪክ ስንመለስ እንደዚያ ብለው ጮሁ። ክርስቶስ ተነሳና ማዕበል ሞገዱን ገሰጸው፣ ታላቅ ጸጥታ ሆነ። መጀመሪያ ታላቅ ማዕበል ሆነ፣ ከዚያ ደግሞ ታላቅ ጸጥታ ሆነ። ስለዚህ መጀመሪያ ታላቅ ማዕበል ከመጣ ማዕበል ሞገድ ከተነሳ ያ ማዕበል ሞገድ ተለውጦ ደግሞ ታላቅ ጸጥታ እንደሚሆን ማሰብ እንዳለብን ከዚህ እንማራለን። አሁን ይሄን ስናየው የመጀመሪያው በእያንዳንዳችን የስጋ ፍላጎታችን ፈቃዳችን ይነሳል ማለት ነው። በየት ተሳፍረን ስንሄድ በየት ሲሄድ ነው እንደዚህ የሆኑ በታንኳ ነው አይደል? እኛም እያንዳንዳችን በቤተ ክርስቲያን ስንኖር የቤተ ክርስቲያን አገልጋይ ስንሆን በእያንዳንዳችን የስጋ ፍላጎታችን ይነሳል ማለት ነው። ያ የስጋ ፍላጎታችን ደግሞ ብዙ ነገር እንድንሰራ ብዙ ነገር ሰርተን እንድንጠፋ የሚያደርገን ልክ መንገድ ላይ እያለን ከደረስንበት ቦታ ሳንደርስ እንድንሞት የሚያደርገን ስራ። ልክ እነሱ መሄድ የፈለጉበት ቦታ አለ። ያ ማዕበል ቢነሳ ክርስቶስ ባይኖር መንገድ ላይ ነበር የሚቀሩ። እኛም እያንዳንዳችን አሁን ተሳፍረን የምንጓዘው በቤተ ክርስቲያናችን መረከብነት ተሳፍረን የምንጓዘው ገነት መንግስተ ሰማያትን ለመውረስ ነው። ስለዚህ ያ ኃጢአት እኛንን ገነት መንግስተ ሰማያትን ሳንወርስ ጠልፎ ወደ ሞገዱ ሊያጠልቀን ሊያሰጥመን ይነሳል። የዚያን ጊዜ ተነስተን ወዴት እንጮሃለን? ወደ ክርስቶስ እንጮሃለን። ምን ብለን? ክርስቶስ ወይ ይሄን ኃጢአት ሰርቼ እንዳልሞት አድነኝ ብለን እንጮሃለን። ክርስቶስ ዝም ይላል። እነሱንም ዝም ነው ያለው። እንዲያውም እንደማይሰማ ዝም ይላል። ቅዳሴያችን እንደማይሰማ ዝም ይላል። አሁን ጆሮን የፈጠረ አምላክ አይሰማም ምን ይላል ቅዱስ ዳዊት? ይሰማል። ታዲያ ለምን ዝም ይላል ከተባለ እኛ እያንዳንዳችን ወርቅ የሚፈተነው በእሳት እንደሆነ በመከራው ነጥረን ተፈትነን አልፈን ጸጋችን ዋጋችን የበዛ እንዲሆን እግዚአብሔር እየሰማ ዝም ይለናል። እንዳልሰማ ሆኖ ዝም። ከዚህ በኋላ ከብዙ ጩኸት በኋላ ሳንሰለች ሌት ተቀን ስንማጸነው ወደሱ ስንመላለስ አንድ ቀን ከሰማን ታላቅ ጸጥታ ሆነ ማለት የስጋ ፈቃዳችንን አስወግደን ጥለን በነፍስ ፈቃድ መመላለስ እንጀምራለን። ስለዚህ አሁን እያንዳንዳችን ብዙ የስጋ ፈቃድ ይነሳብናል። የዝሙት ሊሆን ይችላል፣ የስርቆት ሊሆን ይችላል፣ የውሸት ሊሆን ይችላል። የብዙ ፈቃድ አለ። ያ የእያንዳንዳችን ሕዋስ ፈቃድ ይነሳል። የዚያን ጊዜ የምንሄደው ወደ የት ነው? አሁን ከሐዋርያት የተማርነው ወደ ክርስቶስ መጮህ ነው። እኛ ወደ ክርስቶስ ነው ወይ የምንጮኸው? እንዲህ ፈቃዳችንን ለመፈጸም አይደል እንዴ? ሰው ሳያየን ተደብቀን በጨለማ በቀንም ተሯሩጠን ፈጽመን የምንመጣው አይደል? እነሱ ግን በህብረት ወደ ክርስቶስ ጮሁ። ከዚያ ከሞታቸው ዳኑ ማለት የፈለጉት ቦታ ደረሱ። መርከቢቱ ሳትሰጥ ወይም ወደ ስር ሳትጠልቅ ይዘዋት ተሻገሩ ማለት። ራሳችን እያንዳንዳችን ቤተክርስቲያንን ራሳችን የሚያሰጥም ኃጢአት መጥቶ ሰጥመን አላለቅንም እንዴ? ክርስቲያኖች እያንዳንዳችን እኔ የሰጠምኩበት ኃጢአት አለ፣ እያንዳንዳችሁ ደግሞ የሰጠማችሁበት ኃጢአት አለ። በህብረት እንኳን ሆነን ወደ ክርስቶስ ሳንጮ ጠልቀን አለቅን ማለት። ሐዋርያት ግን ያደረጉት እንደዚህ አልነበር። በህብረት ሆኑ የተኛውን ክርስቶስን ቀሰቀሱት። ከዚያ ከመስጠም ዳኑ፣ የፈለጉት ቦታ ደረሱ ማለት። ስለዚህ የስጋ ፈቃዳችን ሲነሳ ወይም ኃጢአት ሊያሰጥመን ሲነሳ መጮህ ያለብን ወደ ክርስቶስ እንደሆነ እንማራለን። ሂደን ሳይኮሎጂ ማማከር አይደለም፣ ሂደን ሆስፒታል ከዶክተር ጋር መነጋገር አይደለም። የሚያዋጣን ከክርስቶስ ጋር መነጋገር። እሱ ምንድነው? ጸሎት። ጸሎቱ ምንድነው? አቤቱ እንዳንሞት አድነን የሚል ጸሎት መጸለይ ያለብን። ያን ከጸለይን ያን ማዕበል ያሳለፈ አምላክ የኛንም ፍላጎታችንን ያሳልፍልናል፣ እኛም እናልፋለን። ያ ማዕበሉ ባያልፍ ኑሮ እነሱ እዚያው ላይ ያልፈው ነበር፣
ያ ሲያል እነሱ አልፈው ተሻገሩ ማለት። እኛም እያንዳንዳችን የኃጢአት ካላለፈ ሳናልፍ እዚያው ላይ ተጠልፈን ወድቀናል ማለት። መራመድ ወደፊት መጓዝ አንችልም፣ ወደ ኋላ መመለስ አንችልም። እዚያው ባህር ላይ እንጠልቃለን ማለት። አሁን ብዙዎቻችን ቤተክርስቲያን ውስጥ ነን ብለን በክርስቶስ ክርስቲያን ተብለን እየተጠራን በኃጢአት እያንዳንዳችን ተይዘን ወድቀናል። ስለዚህ አንደኛው የስጋ ፈቃድ ማለት ነው። ሁለተኛው ደግሞ ጻድቃን እንግዲህ ገዳም የሚገቡት ባህታውያን ድምፀ አራዊቱን ጸባጋንቱን ታግሰው እቆራ ሌሊቱን ታግሰው ለመኖር ከክርስቶስ ጋር ለመኖር ይሄዳሉ። በዚያ በሄዱበት አጋንንት በጣም በብዙ መንገድ ይተናኮላቸዋል። ፈተናው ማለት አሁን በጣም የሚገርማችሁ እኛ ዓለማውያን ሆነን ስናየው ለምን አትመነኩሱም ይለናል ሰይጣን። መንኩሳችሁ እኮ እንደ አባከል ይሁናችሁ በቃ እንደ ልባችሁ እያገለገላችሁ ከእግዚአብሔር ጋር እየታረቃችሁ እየተገናኛችሁ ትኖራላችሁ። ስለዚህ ለምን እንደዚህ ሆናችሁ ትኖራላችሁ ይላል። ይመነኩሳል ሰው ከመነኮሳ ከአንድ ሳምንት በኋላ እንዴ ወንድሞች እዚያ እንደዚህ ሆነው እየኖሩ ልጅ ወልደው በሰላም ገንዘብ ኑሯቸው የላመ የጣመ እየበሉ እየጠጡ እየኖሩ አንተ ለምን እዚህ ትሰቃያለህ? ሂድና እነሱ መስለን ኑሩ የሚል ሀሳብ ያስመሰለው። ከዚያ ያ በጣም ጭንቅ ይሆንባቸዋል። በተለይ ወጣንያን ከሆኑ ማለት ነው። ሐዋርያት ወጣንያን በነበሩበት ዘመን እንደዚህ እንደሆኑ እነሱም ወጣንያን ከሆኑ ይሄ ይነሳባቸዋል። ትተውት የሄዱትን ተመልሰው እንዲያስቡ ያደርጋቸዋል። ከዚህ በኋላ ተቀመጥ የሚለውን ነገር አስረስቶ ሂድ ሂድ የሚል ሀሳብ ይመጣል። እንግዲህ ከክርስቶስ ጋር ክርስቶስን ለብሼ ቆቡ የክርስቶስ የአክሊለ ሦክ ምሳሌ ነው። ቀሚሱም እንደዚሁ እያንዳንዱ የያዙት መስቀላቸው የተቸነከረበትን መስቀል ይዘዋል። እያንዳንዱ ነገር ትተው ያን አስረክበውት ለስተውለት መጥተው ከዓለም ጋር እንዲኖሩ ዓለማውያን እንዲሆኑ ያደርጋቸዋል፣ ያሳስባቸዋል። ከዚህ በኋላ ወደ እግዚአብሔር ይጮሃሉ። እግዚአብሔር ሆይ ስማኝ፣ እግዚአብሔር ሆይ ጸሎቴን አዳምጠኝና ከዚህ ነገር በቸርነትህ አሳልፈኝ ብለው ይጸልያሉ። እግዚአብሔር እንዳልሰማ ዝም ይላቸዋል። ሐዋርያትን ዝም እንዳላቸው እነሱንም ዝም ይላቸዋል። ለምን ከተባለ ዋጋ እንዲያገኙ። አንድ ቀን ጸልየው ቢሰሙ ደግሞ መጥተው በበነጋው እኔ እኮ ገና ሳልናገር የምሰማ ሰው ነኝ ብለው በከተማ ይለፋል። አሁን በጣም ችግር ነው። አሁን በተለይ በዚህ ዘመን ሳንጸና ተገልጾልን አይደለም፣ ሳንጸና ጸጋ ተሰጥቶልን አይደለም። በጣም ከብዙ ዘመን በኋላ ግን ተኖራሱ አስቸጋሪ ነው። ኧረ እንዲያው ኑሮንስ ግድ የለን ሳይኖረን ከዚህ ገዳም ተልኬ እግዚአብሔር ልኮኝ ይሄን ትንቢት ልናገር መጣሁ እየተባለ የሚነገረው በጣም ብዙ ነው። የውሸት ትንቢት ማለት ነው። ስለዚህ እግዚአብሔር ዝም የሚልበት የራሱ ምክንያት አለ። ከዚያ በኋላ ብዙ ዘመን ከጮሁ በኋላ ወደ እነሱ ይመጣል። እርሱን አምኜ እሱን አምባ መጠጊያ አድርጌ የሱን ቆብ፣ የሱን መስቀል፣ የሱን ቀሚስ ለብሼ ወደ ገዳም ገብቼ እሱ እያለልኝ ምንም አይመጣብኝም ብላችሁ አታስቡ ምን ብሎ ይገስጻቸዋል ማለት እንዲገሰጹ ያደርጋል ማለት። ከዚያ በኋላ ታላቅ ጸጥታ ይሆንላቸዋል። ያ የሚያሳስባቸው ሀሳብ ጠፍቶ በሙሉ ከክርስቶስ ጋር በሰላም መኖር ይጀምራሉ። ያ ጸጥታ እስከሚሆን ግን ታላቅ የሆነ ብዙ ፍላጎት ይመጣባቸዋል። ያን ፍላጎት እስከሚያልፍ ድረስ ሕሊናቸውን አቅንተው ወደ ክርስቶስ መማፀን እንዳለባቸው የተኛውን ክርስቶስ እንደቀሰቀሱት ሐዋርያት እየሰማ እንዳልሰማ የሆነውን እግዚአብሔርን መለመን መማፀን ሌት ተቀን ሳንሰለች ወደሱ መመላለስ እንዳለብን ሲያስተምረን ያው እሱ ከኔ ጋር እያለ አንሞትም እንድናለን አትሉምን ብሎ ሐዋርያትን ገሰጸ ማለት ነው። ስለዚህ እያንዳንዳቸው አሁን በነገራችን ላይ ገዳማውያን አሁን አባቶቻችን ሊቃውንቱን ስታዩ እና አባ እንጦንስ እና አባ መቃርስ መጀመሪያ አባ እንጦንስ እንደመነኮሱ በብዙ ነገር ሰይጣን ይፈታተናቸዋልና መጨረሻ ላይ ፈትኖ ሲያሸንፉት ምን መስሎ ሄደ? ሴት ቆንጆ ሴት መስሎ ሄዶ ጌታቸው ይቆማል። ከሴት ርቀው ነው ያሉ፣ ሂድ ተብለው ርቀዋል። ከሴት ተለይ ምንኩስና በከተማ የለም፣ ከሰው ተለይቶ ነው፣ በህተውና እንደዚህ የለም ተብለው ተለይተው ሄደዋል። ሂደው ግን ልክ ሴት መስሎ ይታያቸዋል። ከዚህ በኋላ ትተውት የመጡት ነገር እንዲታሰቡ ነው ማለት ነው። ልክ አሁን ይሄ ማይበል እንደተነሳው እነሱ የተዋቸው ሀሳብ ተነስቶ እንደገና ሊያስጥማቸው ደረሰ። የዚህ ጊዜ ቅዱስ ሚካኤል መጥቶ ምን አላቸው? ተግባር አይዲያስ የእጅ ስራ
ሌት ተቀን ስራ ማቋረጥ የለብህም። መነኩሴ ስራ ካልሰራ መፈተኑ አይቀርምና ሁልጊዜም ስራን ሳታሳጉል ስራ ጀመረ። ከዚያ ያ ይነሳበት የነበረው ሊያሰጥመው ተነስቶ የነበረው ማይበል ጸጥ አለለት ማለት። እያንዳንዱን መነኮስ እያንዳንዱን ባህታዊ ስታዩ እንዲሁ ዝም ብሎ አልጋ ባልጋ በረከት የተቀበለ ባህታዊ የለም። እንደዚያ የሆነ መነኮስ የለም። በጣም ብዙ ነገር አሳልፈው እና አቡነ ተክለ ሃይማኖት እግራቸው ተሰብሮ በአንድ እግራቸው ቆሞ 7 ዓመት ሲጸልዩ ብዙ ሀሳብ አለ። እግርህ ሲቆረጥ እግዚአብሔር እያመሰገን እንደዚህ እያደረግ ይህን ነገር ተአምር እያደረግ አንተ ለምን ይህን ያህል ትጋደላለህ? አይበቃህም? ምን ብሎ እኮ የሚያስብ ሊና ይመጣባቸዋል። ግን እነሱ ያን ስላለፉት ያጠርፈው ይጥላቸው አይችልም። ወጣን ሰው ቢሆን አይደለም እግሩ ተቆርጦ እንዴ ትንሽ ነገር ሲመጣብናል እንዴ እኛ ክርስቲያን ነን እሑድ እንኳን እየጸለይን አይደል እንዴ ይሄን እያደረግን እየዘከር እንደዚህ ይወድ እግዚአብሔር እንዴት እንደዚህ ያደርጋል ብለን የምንከሰው ተገልብጦ ደስታ እንዲሆን እግዚአብሔር ዝም ይላል ነው። የመጨረሻውና ዋነኛው ርዕስ ያደረኩበት ዓላማ በሰማዕታት ላይ መከራ ይመጣል ማለት። እንግዲህ አሁን ሰማዕትነት ክርስቶስ ከጀመረው ዘመን ጀምሮ እስከ ዕለተ ምጽአት የሚቀጥል የማይቋረጥ የቤተ ክርስቲያን እንቁ የሆኑ ልጆቿ የሚሸለሙበት የሚሞሸሩበት ክብር ነው። ሰማዕት ማለት ምስክር ማለት ነው። በነገራችን ሌላ ትርጉም የለውም። እና ይህ ሰማዕትነት እንደምታውቁት ግማሾች በእሳት ተጠብሰዋል፣ ግማሾች በወፍጮ ተፈጭተዋል፣ ግማሾች አንገታቸውን በሰይፍ ተቀልተዋል፣ ግማሾች ቁልቁል ተሰቅለዋል። በቃ ያልሆኑት ነገር የለም። ግማሾች ቆዳቸው እየተገፈፈ በራሳቸው ቆዳ ጨው እየሞሉ እንዲሸከሙት አድርገዋቸዋል። ስለዚህ ምስክር መሆን ከፈለጉ ዓላማቸው ምስክርነት ከሆነ ልክ ሐዋርያት የደረሱበት የፈለጉበት ቦታ ለመድረስ እንደሄዱ እነሱ ምስክርነት ክርስቶስ እንዲገለጥ ስለሆነ ወደ ክርስቶስ ይጸልያሉ። በጣም ከባድ እኮ ነው ክርስቲያኖች። እንዲያው አሁን አንገትን በሰይፍ መቀላት ራሱ አሁን አንድ ሰው እኔ በጥይት ልመታን ተዘጋጅ ቢልኝ በጣም አይጨንቅም? ይጨንቃል። በጣም ይጨንቃል። እግዚአብሔር ከነሱ ጋር ስለሆነ ስለሚያሳልፋቸው እንጂ አይደለም አንገት እየተቆረጡ ቆዳ እየተገፈፉ ሌላ ነገር እየሆኑ መሞት አይደለም። አንድ ጊዜ ተመቶ መሞት እንኳን በጣም አስቸጋሪ ነው። እነ ቅዱስ ጊዮርጊስ ለ7 ዓመታት ያን ያህል መከራ 3 ጊዜ ሞተው እየተነሱ እየታገሉት እግዚአብሔር ከነሱ ጋር ስለሆነ እግዚአብሔር ዝም ይላል። ጊዮርጊስን ሲፈጩት እግዚአብሔር ስለሌለ አይደለም፣ ወይ ጊዮርጊስን ስለማይወደው አይደለም፣ ወይ ደግሞ ጊዮርጊስ ወደ እግዚአብሔር ስለማይጸልይ አይደለም፣ ዝም ስላለ አይደለም። ይጸልያል ጊዮርጊስም እግዚአብሔርም ይሰማል። የጊዮርጊስ መከራ ቀላል ስለሆነ አይደለም፣ መከራው በጣም ከባድ ነው። ለምን ዝም አለ ከተባለ ጊዮርጊስን ሊቀ ሰማዕት ሊያደርገው ስለፈለገ እግዚአብሔር ዝም ይላል። ጊዮርጊስን ብቻውን ቆሞ ዓለም በሙሉ አሕዛብ ሆኖ እግዚአብሔር የሚባል ስም መጠራት የለበትም፣ መጥፋት አለበት፣ ለእግዚአብሔር የሚሰግድ ሰው መኖር የለበትም ብሎ ሁሉም ነገስታቱ 70 ነገስታቱ ወስነው እሱ እንግዲህ ሹመት ሽልማት የሚጠብቀው ነበር። በነገራችን ላይ ጊዮርጊስ በአባቱ የተሿሚ የተሸላሚ ልጅ ስለነበረ ያ ልክ ይተላለፍ ስለነበር እሱም አንዱ ተሿሚ ተሸላሚ ነበር። እኔ የክርስቶስ ሙሽራ ነኝ። ስለዚህ የክርስቶስ ሙሽራ ሊሆን የፈለገ ሰው ተጠልፎ የዲያብሎስ አገልጋይ መሆን ስለማይችል ምንም አይነት መከራ ቢመጣበት ጊዮርጊስ ከክርስቶስ ሊለይ አልቻለም። ቅዱስ ጳውሎስ እንደተናገረው ከክርስቶስ ፍቅር ማን ይለየናል እንዳለ ሰይፉም ስለቱም በወፍጮ መፈጨቱ ጊዮርጊስን ከክርስቶስ ሊለየው አልቻለም። እስከ መጨረሻው ጸና ማለት መጨረሻ ላይ ሊቀ ሰማዕት የሚል አክሊል ተሰጠ ማለት። ስለዚህ ታላቅ ማይበል ሞገድ ተነሳ ማለት ልክ በቤተ ክርስቲያን ውስጥ ባሉ ክርስቲያኖች ላይ ሰማዕትነት ታላቅ የሆነ የሰማዕትነት ዘመን የመከራ ዘመን ተነሳባቸው ማለት። ከዚያ እነሱ ጮሁ፣ ጸለዩ፣ ተማጸኑ። እግዚአብሔር ዝም ብሏቸው ተኛ። እግዚአብሔር ዝም አለ። አሁን እኛም በጣም ብዙ ዘመን ጮህን፣ አለቀስን፣ ተማጸን፣ ግን ምንም ለውጥ ማምጣት አልቻለም። እግዚአብሔር ዝም ብሏል። ለምን ይመስላችኋል? በዚያ መካከል እግዚአብሔር
ለራሱ የሆኑትን ምርጥ ዕቃዎቹን መርጦ የሚወስዳቸው ልጆች አሉ፣ ምስክሮች አሉ። መጨረሻ ላይ እነሱ ብቻ በቀኝ የሚቆሙ ሳይሆን እኛም በቀኝ እንድንቆም የሚያማልዱ የሚማጸኑ ልጆቹን ይወስዳል። እግዚአብሔር ልጆቹን ወደ እሱ የሚጠራበት በጣም እጹብ ድንቅ የሆነ መንገድ አለውና እነዚያን ይወስዳል። ከዚያ አቤቱ እንዳንሞት አድነን ብለው ተማጸኑ። ማለት እግዚአብሔር ሆይ በአንተ ስም አምኜ ለአንተ ሰማዕት ሁኜ ምስክር ሁኜ ይህን ያህል መከራ ሲመጣብኝ ከዚህ መከራ አድነኝ ብለው ወደ ክርስቶስ ጮሁ ማለት፣ ወደ ክርስቶስ ተማጸኑ ማለት፣ ወደ ክርስቶስ አለቀሱ ማለት። በምን ሆነው? በህብረት ሆነው የሚል ቃል ሐዋርያት አሁን በህብረት ሆነው ነው የጮሁት። አሁን እኛ በህብረት አይደለም። ከክርስቶስ ህብረት በላይ የምናስቀድመው ሌላ ብዙ ህብረት አለ። ሐዋርያት ግን በህብረት ሆነው ነው የጮሁት። አቤቱ እንዳልሞት አይደለም ያለው፣ እንዳንሞት አድነን ነው ያለው። እኛ ከሌ ሲሞት የከሌ ሞተ የራሱ ጉዳይ ብለን የምንተውበት የየራሳችን ነገር አለ፣ ቆርጠን የምንተው። ሐዋርያት በህብረት ሆነው ቀሰቀሱት፣ በህብረት ጮሁ፣ በህብረት ተሰሙ፣ በህብረት ታላቅ ጸጥታ መጣላቸው። ዛሬ የአንዱ ክርስቲያን ሞት እኛን አያሳስበንም። የአንዱ ክርስቲያን መቆረጥ መፈለጥ እኛን እያሳሰበን አለ። ለምን? በህብረት ስላልሆነ። ጩኸታችን በህብረት ስላልሆነ፣ ጸሎታችን በህብረት ስላልሆነ አይሰማም። ማይበል ሞገዱ ጸጥ የሚያደርግ ጸሎት አልሆነም። ሐዋርያትም ያስተማሩ እንደዚህ ያለን በህብረቱ ነው። አቤቱ እንዳንሞት አድነን ብለው ተማጸኑ። በህብረት ቀሰቀሱት፣ በህብረት ተማጸኑት፣ እግዚአብሔር በሰላም አሻገረ። እኛውን ክርስቶስ ራሳችን ነው፣ እኛ ደግሞ ህዋሳቶቹ ነን። በክርስቶስ አንድ አካል ነን ብለን ከመጣንባት ተሳፍረን ከመንሄድባት ከቤተክርስቲያናችን በላይ ብዙ ያስቀመጥነው የፖለቲካ ህብረት፣ የነገድ፣ የጎሳ፣ የቋንቋ ህብረት አለ። እንዲያው ሞቱ ስቅላቱ አይደለም እኛን እኮ ከክርስቶስ ያለይተናል። ክርስቲያን ቅዱስ ጳውሎስ ስደት ነውን? ረሃብ ነውን? ሰይፍ ነውን? መራቆት ነውን? ምኑ ነው ከክርስቶስ ፍቅር የሚለየኝ ነበር ያለ። እኛን እዚያ ሳንደርስ ያ መከራ ሳይመጣ በራሳችን ፍላጎት በራሳችን ከዚያ ተለይተን ጩኸታችንም ከንቱ ሆነ ማለት ነባክነ ከመዘኢ ነባክነ ኮነ። እንዲሁም ጮህን ጩኸታችን እንደ መርገም ጨርቅ ተቆጠረ ብሎ ነብዩ በብሉይ ኪዳን እንደተናገረው እኛም ብዙ ዓመት ጮህን ጩኸታችን እንደ መርገም ጨርቅ ተቆጠረ። ለምን? በንጹህ ልቡናችን እውነት ለክርስትና እውነት ለገነት ለመንግስተ ሰማያት ለመብቃት ብለን ስለማንጸልይ ማለት ነው። እግዚአብሔርም ዝም ይላል አይደለም። እንደዚህ ሆነን እየጸለይን እንደዚህ ሆነን እየጮህን በንጹህ ልቡና ሆነን እንኳን የሚጸልዩትን እንዳልሰማ ዝም ይላል። ለምን? ክብራቸውን ሊጨምርላቸው ሲፈልግ ማለት ነው። እግዚአብሔር እኛንም ዝም የሚለን በዚያ መካከል የሚወስዳቸው እኛ በክፋት በእሾሆች ሆነን በእሾህ ልቡናችን ብንጸልይ ደግሞ ቅን የሆኑ እግዚአብሔር ለራሱ የሚወስዳቸው የተመረጡ ምርጥ ዕቃዎች አሉ፣ ሙሽሮች አሉ፣ የሚሰበስባቸው ልጆች አሉ። እነሱን ለመውሰድ ዝም ይላል። ከብዙ ጊዜ በኋላ እግዚአብሔር ተነስቶ ይገስጻል። እናንተ ክርስቲያኖች ስትሆኑ፣ እናንተ የኔ ምስክሮች ስትሆኑ፣ እኔ ከኔ ጋር እያለሁ ልክ ሐዋርያት እንዳሻገርኳቸው ይህን መከራ አሻግሮ ኋላ በገነት በመንግስተ ሰማያት ያኖረናል፣ በቀኝ ያቆመናል ብላችሁ አታስቡ ምን ብሎ ይገስጻል። ኋላ በቀኝ ለመቆም ያበቃናል ብላችሁ አታስቡ ምን ብሎ ይገስጸናል ማለት። ከዚያ በኋላ ታላቅ ጸጥታ ይሆናል። ያ ጸጥታ ከብዙ መከራ በኋላ የሚመጣ ጸጥታ ነው ማለት። እስኪ አንተ ጥያቄ ልጠይቃችሁ። እስኪ መከራ ሳይቀበል ደሙን ሳያፈስ እንዲሁ ብዙ ስደት ሳይኖርበት ብዙ መከራ ሳይቀበል ሰማዕት ይሆን ሰው አለ? አለ? ያ ሰማዕትነት ብዙ መንገድ አለው። እኔ የምላችሁ ይሄ ተቆርጦ ተፈልጦ እንደነ ቅዱስ ጊዮርጊስ ያለው ነው እንጂ ሰማዕትነት በነገራችን ላይ መሰደድ ራሱ ሰማዕትነት ነው። ከብዙ አንግል ይታያልና ዙሮ ማለት የፈለኩት አሁን ሰማዕት የሚሆኑ ብዙ መከራ ተቀብለው ነው። እነ ቅዱስ ጊዮርጊስ ሊቀ ሰማዕት የተባሉ ከብዙ መከራ በኋላ ነው። እነ ቅዱስ እስጢፋኖስ ቀዳሜ ሰማዕት የተባሉ አንድ ቤተክርስቲያን የሚሰራ ድንጋይ እነሱ ላይ ተጭኖባቸው። ስለዚህ ሰማዕታት አሁን የሰማዕታት ገድላቸው ሲነበብ
ወይም የሰማዕታት የህይወት ታሪካቸው ሲነገረን ደስ ይላችኋል አይላችሁም? ደስ አይላችሁ? ደስ ይላል። ስለዚህ እንደዚያ ደስ የሚለን ምን ስለሆኑ? መከራ ተቀብለው ስላለፉ ነው። ወርቅ ስለሆኑ ነው አይደል? ስለዚህ እኛም እያንዳንዳችን ላይ መከራ ሲመጣ እግዚአብሔር ወርቅ ሊያደርገን ስለፈለገ ነው ያመጣብን። ያን መከራ ያመጣው ከዚህ መከራ በኋላ እኔ ወርቅ የእሱ ምርጥ ዕቃ እንደሆን እግዚአብሔር ስለፈለገ ነው ብለን እንድናስብ ነው ማለት ነው። ከብዙ ዘመን በኋላ ራሱ እያነሳን እንድንማጸናቸው እያነሳን በስማቸው እንድንማጸን ቃል ኪዳናቸው እንዲጠብቀን የሆኑ መከራውን ታግሰው ስላለፉ ከመወርቅ በእሳት ፈተኖሙ ለሰማዕት ወርቅን በእሳት እንደሚፈትኑት ሰማዕትንም በመከራ በጭንቅ በጻር በጋር ፈተናቸው። ልክ የወርቅ ጽሩይነቱ የሚታወቀው ወይም ግብዝነቱ የሚታወቀው በእሳት ከነጠረ በኋላ ነው። የእያንዳንዳችን የክርስቲያኖችን ጽድቃችንና ኩነኔያችን የሚለየው መከራ ከመጣ በዚያ መከራ የመጽናት ያለ መጽናታችን ጉዳይ ይሆናል። የሚመጣ በጣም ብዙ መከራ አሁን ይሄ መከራ ሊባል አይችልም። ለማስፈራራት አይደለም። ይሄ የማይቀር ወንጌሉ የሚነግረን መከራ ያ መከራ ወይ አንገታችሁን ስጡ ወይ ደግሞ ማተባችሁን በጥሱ የሚል መከራ ይመጣል። እንግዲህ ግማሹ የታደለው አንገትን ይሰጣል፣ ግማሹ ደግሞ ከናንገቱ የሰይጣን አገልጋይ ሆኖ ይኖራል። ከምሞት ብሎ ከጊዜያዊ ሞት የዘላለም ሞትን የሚመርጥ ወይም ደግሞ በጊዜያዊ ሞት የዘላለም ሕይወትን የሚገዛ ክርስቲያን ይኖራል። ስለዚህ ያ መከራ ሲመጣ ምን ብለን ነው መጸለይ ያለብን ከተባለ አቤቱ እንዳንሞት አድነን። ሞቱ የትኛው ሞት ነው? አሁን ሐዋርያት የጸለዩት ሞተ ስጋን ነው። እኛ ግን እንዳንሞት አድነን ብለን መጸለይ ያለብን ሊቃውንቱ እንደተረጎሙልን ከዘላለም ሞት አድነን፣ እሳቱ ከማይጠፋበት ትሉ ከማያንቀላፋበት ከዚያ ከገሃነመ እሳት ገብተን እንዳንቃጠል ከዚያ ሞት አድነን ብላችሁ ጸልዩ። እንዲሁ አሁን ክርስቲያኖች በስጋ ፍላጎታችን የሆነ ነገር ጎሎብን ከምንጸልየው እንዲሁ ውጭ ለነፍሳችን ጌታዊ በቀኝ እንድቆም አብቃኝ፣ ለጽድቅ አብቃኝ፣ ለገነት ለመንግስት ሰማያት የበቃው ባልሆነ በቸርነት አንተ እንደበቃ አድርገኝ ብለን እንጸልያለን። አብዛኞቻችን ራሴን ጨምሮ የሚያስጨንቀን የሆነ በጣም ተከታታይ ጸሎት የምናደርገው የስጋ ፍላጎታችን የሆነ ነገር ሲጎል አይደል? ይሄ እውነታ ስለሆነ ማለት ነው። እኔ ራሴ የማደርገው ስለሆነ ግን ወንጌሉ የሚያዘን ይሄ ሞት እንዲያው የተፍረወሙኬ ለለ ይቀትሉ ስጋክሙ ይሄ ስጋችሁን ነፍሳችሁን የሚገሏችሁን አትፍሩ። አላ ፍረህ ወለ ዘቦ ስልጣን ከሞታችሁ በኋላ ነፍሳችሁንም ስጋችሁንም በእሳት ማቃጠል ስልጣን ያለውን እግዚአብሔር ብቻ ፍሩ ይላል። ስለዚህ መጨነቅ ያለባችሁ የዚህን ሞት ሳይሆን የኋለኛውን ሞት ፈርታችሁ ተጨነቁ ማለት ነው። የሚመጣባችሁ መከራ ሊያስጨንቃችሁ የሚገባው በስጋችሁ ላይ የመጣው መከራ ሳይሆን ነፍሳችሁን ሊያጠፋ የሚችል መከራ ሲመጣ ተጨነቁ ማለት ነው። ያን ጭንቀታችን ደግሞ በጣም ብዙ ጊዜ ጮኸን ጸልየን ለምሳሌ 4 ዓመት 5 ዓመት ላይ ለውጥ ይችላል። ያልተለወጠ ማለት ጸሎታችን እየተሰማ አይደለም ማለት አይደለም። ለምን ከክርስቶስ ጋር እዚያው አብራችሁ ቁጭ አትሉ? ለምን መርከቡ ስር አብራችሁ አትሳፈሩ? ለምን ክርስቶስ ከመካከላችሁ አይተኛም? ዝም ይላል። ለነገሩ አሁን ያለነው ከክርስቶስ ጋር ነው። እግዚአብሔር ምስሌነ ብለን ዘምረናል። ያለነው በአንዷ መርከብ በቤተ ክርስቲያን ውስጥ ነን። ህብረታችን አንድ ነው። ግን 4 ዓመት 5 ዓመት ጸልይ ያልተሰማሁም ጸሎቴን እግዚአብሔር አይሰማኝም ማለት ሳይሆን እግዚአብሔር ስራውን የሚሰራበት ጊዜ አለው ብለን ማሰብ አለብን። ሐዋርያት እዚያው አጠገብ ሆኖ ሲጮሁ እግዚአብሔር እኮ ገና ሳይጮሁ ያ ነፋስ እንደመጣ ያውቃል አይደል? በእኔ ላይ እኮ ገና ሳልወለድ ያ መከራ እንደመጣ ያውቃል አይደል? ምንም ከሱ የተሰወረ ነገር የለም። ታዲያ ለምን ዝም አለ ከተባለ ያ ታላቅ ማይበል ተለውጦ ታላቅ ጸጥታ እንዲሆን ያ ታላቅ መከራ መጥቶብኝ ታላቅ ደስታ መጨረሻ ላይ ወደ ጌታ ደስታ ገባ የሚል ቃል ታላቅ ደስታ እንድሰማ ስለፈለገ
አንድ ታሪክ ልንገራችሁና እንጨርስ። ኢዮብን ታውቁታላችሁ አይደል? በቤተክርስቲያናችን የሚነሳው ምሳሌ የሆነ ያው ሌላ የለም ማለት አይደለም፣ በተለይ የጽናት ተምሳሌት የሆነ አባታችን ነው። ኢዮብ እንደምታውቁት በጣም ባለጸጋ ነበር። ልጅ አለው፣ ሚስት አለው። በጣም ሰላማዊ ህይወት ይኖር የነበረ ሰው፣ እግዚአብሔርን የሚያመሰግን የእግዚአብሔርን ስም የሚቀድስ ሰው ነበር። ከዚያ እግዚአብሔር ኢዮብ ገብሬ ባሪያ ኢዮብ እያለ ኢዮብን ሲያመሰግነው ሰይጣን ሰማ ይላል። አሁን ሰይጣንና እግዚአብሔር ተነጋግረው የሚሰማ ሆኖ አይደለም፣ ለኛ እንዲገባን ሆኖ ይጻፋል። በነገራችን ላይ አንዳንድ መጽሐፉ ለኛ እንድንረዳው ሆኖ ይጻፋል። እና ያ ሰይጣን ከሰማ በኋላ አይ ለኢዮብ እኮ ሚስቱ ያማረች የተዋበች ስለሆነች ልጆችን ስለሰጠኸው ያን ያህል ገንዘብ ስለሰጠው ነው እንጂ ያ ሁሉ ቢጠፋ ስምህን አይጠራም። እግዚአብሔር ሁሉን ነገር አዋቂ ስለሆነ ከሱ ውጭ ባለው ላይ በሁሉ ስልጣን ሰጥቻለሁ ማለት። አሁን ከኛ ውጭ ባለው ላይ እግዚአብሔር በትምህርታችን፣ በእውቀታችን፣ በስልጣናችን፣ በገንዘባችን ላይ ለሰይጣን ስልጣን ሊሰጥ ይችላል። አንድ ማሰብ ያለባችሁ ነገር ሙሉ ነገር ቢጠፋ እግዚአብሔር ከእናንተ ውጭ ባለው ነገር ላይ ለሰይጣን ስልጣን ሊሰጠው ይችላል። ይህን ማሰብ አለብን። ገንዘባችን ጠፋና እኔ ጠፋው ማለት አለ። እውቀቴ ጠፋና ስልጣን ተሻለና ተሻልኩ ማለት አለ። ከዚህ በኋላ ኢዮብ ምንድነው የሆነ ሂዶ የኢዮብ ከብቶች ባሉበት አንዱ ከአንዱ ጋር እየተጋጨ ገደል እየገባ ምን እያለ ሙሉ አለቁ። መልእክተኞች ከብቶቹ እንዳለቁ ሙሉ በጉ ከብቱ እንዳለቀ ሊነግሩ ሲመጡ ልጆቹን ደግሞ ግንብ ተደርምሶ ገሏቸው መልእክተኞች አብረው መጡ። ሁሉም ነገር አልቆ ኢዮብ መርዶውን በአንድ ጊዜ ሰማ ማለት። ሙሉ የነበረው ቤት በአንድ ቀን ባዶ ሆነ። ዛሬው ሙሉ የነበረ ተስፋችን ነገ ባዶ ሊሆን ይችላል። ሙሉ የነበረ ገንዘባችን ነገ ባዶ ሊሆን ይችላል። ሙሉ የነበረ እምነታችን በሆነ ነገር ላይ ያለን እምነት ባዶ ሊሆን ይችላል። ከዚያ በኋላ ኢዮብ ምን አለ? በጣም የሚገርመኝ እግዚአብሔር ወሀበ ወእግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር ወሰደ። መጀመሪያም የሰጠኝ እግዚአብሔር ነው፣ አሁንም የወሰዳቸው እሱ ነው። ስለዚህ የእግዚአብሔር ስም የተመሰገነ ይሁን አለ። ምን አይነት መታደል ነው ክርስቲያኖች! አሁን እኛ እንደው እግዚአብሔር የተመሰገነ ይሁን እንላለን። አባቶቻችን እንደው ስላደረክልኝም ስላላደረክልኝም ስም የተመሰገነ ይሁን፣ ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ለምን መሰላችሁ? የሚያረግልንም ለኛ ነው፣ የማያረግልንም ለኛ ስለሆነ። ከዚህ በኋላ ራቄ ገባይኩ ራቄ ወጻይኩ ራቄ ገባይኩ፣ ራቁቴን ወደዚህ ምድር መጣሁ፣ ራቁቴን ወደ እግዚአብሔር እሄዳለሁ። ገንዘብ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። አሃ ለካን ይሄ ባሪያ አሁንም ሊመለስ አልቻለም። ስለዚህ በሱ ላይ ደዌ ማምጣት አለብኝ ብሎ ሰይጣን አሰበና በሱ ላይ በጣም የሚከረፋ የሚገማ ደዌ ያመጣበት። ሰው እንደዚህ ቀርቦ መጠየቅ አይደለም ከሩቅ እንዲሸት አደረገ። ሚስቱን ብቻ እግዚአብሔር ጸጋ ሰጥቷት እንዳይሸታት አድርጎ ሚስቱ እየገባች እየወጣች ውሃ እየቀዳች እየሰጠች የሚያክበትን ገል ታቀብለው ነበር። ጀርባው በሙሉ ገምቶ ማለት። እኛ እንደዚህ ብንሆን አሁን እንዲሁም በጣም አይደለም። አሁን እኔ እንደዚህ ሆኜ እኔ ራሴ አይደለም እናንተ እኔን አይታችሁ ምን አለ ክርስቶስ ብትወስደው እንደዚህ ከምታሰቃዩ ነው የምትለው አይደል? ኢዮብ ግን ስለ ሁሉም ነገር እግዚአብሔር ይመስገን እያለ ያመሰግናል። ሰው መጥቶ በርቀትም ቢሆን ኢዮብ ከዚህ በኋላ ምን ይመጣብሃል? ምን እግዚአብሔርን ሰድበው አትሞትም? እኔ ዜት ተባረክ ሆሙ እንዴው ስደበውና ሞት፣ ከዚህ በላይ ምንም አይመጣብህም ማለት እንዴ። ለምን እሳደባለሁ? እግዚአብሔር ሲሰጥ ብቻ አይደለም የሚመሰገነው፣ ሲወስድም መመስገን አለበት። እኔ እግዚአብሔር አልሳደብም። እሱ ምንም እንደማይለወጥ ሲያይ ሰይጣን በሚስቱ ላይ ተንኮል ሰራ። ውሃ ልትቀዳ እንደሄደች ውሃ እየቀዳች ታቀብለው ነበር። ውሃ ይጠጣል። እንግዲህ በሽተኛ የሆነ ሰው ምን እንደሚሆን ታውቃላችሁ። ለዚያው ሰውነቱ በቁስል የነደደ ሰው እና ውሃ ቀርታ ስትመለስ ከመንገድ ጠበቀና ወዴት ትሄጃለሽ? ወደ ኢዮብ። ለምን እንደዚህ የማያውቅ መስሎ ይጠይቃል። እንዴ እስከ መቼ ድረስ ከዚያ በሽተኛ ጋር ትኖራለች? ታዩና ውጪ ሂጂ፣ የተሻለ ግን ከበሽተኛ ጋር ለዚያውም ደግሞ እግዚአብሔር እንዲህ በሽታ ጥሎበት እግዚአብሔር የሚያመሰግን ሰው የማይለወጥ ሰው አለ። እውነትም የማይለወጥ ሰው ነው። በመከራው በደስታውም ያልተለወጠ ሰው ነው።
ብዙዎቻችን በደስታ ጊዜ ወጣን እንዘምራለን፣ በመከራ ጊዜ ብቃን። እንዲያው እግዚአብሔር እናማረን ባለንበት ነው። ከዚህ በኋላ ለብዙ ዓመት ሳይሸታት የነበረው ቁስል ተመልሳ ስትመጣ ቁስሉ ሸተታል። እግዚአብሔር ሰውሮልን እግዚአብሔር እንዳይሸት እንዳይከረፋ አድርጎ ይዞልን እንጂ ብዙ ነገሮች እንዲገለጡ ያደርግ። በነገራችን ላይ ክርስቲያኖች አብረን መኖር እንኳን አንችልም አይደል? የእያንዳንዳችን ገመና የእያንዳንዳችን ኃጢአት ስላልተገለጠ እግዚአብሔር ስለሚሰውረው እንጂ እኔ እኮ ክርፍት ብዬ ማየትም አትፈልጉም አይደል? እዚህ ፊት ቁጭ ብላችሁ መማር አለ ማየት እራሱ አትፈልጉም። እግዚአብሔር ቸር ስለሆነ ሰውሮ የኢዮብን ሚስት አፍንጫዋን እንዳይሸታት እንዳደረገ የእያንዳንዳችን ኃጢአት ስውር አድርጎ ይዟል። ከዚያ ስትገባ ከረፋት። ከዚህ ጋር ከምኖር ጽየው ልል ብላ ወጣ ሄደች። እንግዲህ አሁን እሷ እየሄደችም እግዚአብሔር ሰጠ እግዚአብሔር ነሳ እያለ ኢዮብ ያመሰግናል። ማንም ውሃ የሚያቀብለው ማንም ጀርባውን የሚያክበት ገል እንኳን የሚያቀብለው ሰው አጣመን። እንደዚህ ሆኖ ለእግዚአብሔር መታመን በጣም ትልቅነት ነው። እግዚአብሔር እንደሱ ያለ ጽናት እንዲሰጠን የሱ መልካም ፈቃድ ነው። ከዚህ በኋላ እንደዚህ እያለ እያመሰገነ መጨረሻ ላይ ሰይጣን ተረታ። መጀመሪያ ምን ሆነ ነበር የተነሳ? ሁሉ ነገር ስለሰጠው ነው። ኢዮብን እንደዚህ ኢዮብ እግዚአብሔር እንዲያመሰግን የሆነው ሁሉ ነገር ስላሟላለት ነው። አሁን ኢዮብ ባዶውን ነው። ሚስቱ እንኳን የለችም፣ ልጆቹ የሉም፣ ገንዘቡ የለም። ባዶውን በንዳድ ቆስሎ ብቻውን ባዶ ቤት ነው። እግዚአብሔር ሆይ ስም የተመሰገነ ይሁን ይላል። ያመሰግናል። የሚከስበት አጣማ። ለዚህ ነው አንዳንዴ የምንከሰስበት የያዝነው ነገር ካለ ያን አስወግዳችሁ ጣሉ። እንዲያው ቅዱስ ዮሐንስ አፈወርቅ ውሻ ይላል የሆነ ስጋ ይዘ ውሻውን እየመጣ ስታባረው ከምትኖር ያን ስጋ ጥለ ውሻው እንዳይመጣ ማድረግ ይሻላል። የያዝነው ኃጢአት ካለ የለመድነው አጉል ልማድ ካለ እኛ ላይ እየመጣ የሚሰወርበት ኃጢአት ካለ ያን ኃጢአት አስወግደን ጥለን በነፃ መኖር ይሻላል። ያን ይዘን ዘላለም ስናለቅስ ስናባረክ ከምንኖር ኢዮብ አሁን ባዶ ሆነ፣ ነፃ ሆነ። ከዚህ በኋላ እግዚአብሔር በምሕረት ዓይኑ ተመለከተው። ኢዮብ ከቀድሞው እጥፍ የሆነ ልጅ እጥፍ የሆነ ሀብት ተሰጠው። እግዚአብሔርን አመስግኖ በሰላም ኑሮ አረፈ። ስለዚህ መከራ ይመጣል ማለት እንደ ኢዮብ በመከራ ላይ መከራ እየተደራረበ በእኛ በእያንዳንዳችን ሕይወት ውስጥ ይመጣል ማለት ነው። እግዚአብሔር እንደማይሰማ ዝም ይላል ማለት ጸጋውን መጨረሻ ላይ ሊያበዛልን ኢዮብ የጽናት ተምሳሌት እንዲሆን ስለፈለገ ያን ያህል መከራ መጣበት። መጨረሻ ላይ ያው አሁንም እያነሳ እንማርበታለን። መከራ መጥቶበት ያን መከራ በሰላም በጸጋ ተቀብሎ ያፈረ ክርስቲያን የለም። ያፈረ ሰው እስካሁን በብሉይ ኪዳን በሐዲስ ኪዳን የለም። የእያንዳንዱ ሰው ታሪክ ነው። ብዙ መከራ መጥቶባቸው ያን መከራ በጸጋ የተቀበሉ ከሆኑ መጨረሻ ላይ ስማቸው ሲነሳ ሲጠራ ኋላም ገነት መንግስተ ሰማያትን ወርሰው የሚኖሩበትን ስራ ሰርተው እንዳለፉ ነው የምታውቀው። ሁልጊዜ የማነሳው እኔ ቅዱስ ዮሐንስ አፈወርቅ ከሊቃውንት መካከል በጣም ብዙ መከራን የተቀበለ ነው። በጣም ብዙ መከራን ያሳለፈ አባት ነው። ያ መከራ የሚመጣበት ለራሱ ገንዘብ ፈልጎ ስልጣን ፈልጎ አይደለም። የክርስቲያኖች መከራ መከራዬ ነው ብሎ ስለሚቀበል፣ የክርስቲያኖች ስደት ስደቴ ነው ብሎ ስለሚያስብ፣ የክርስቲያኖች ሞት ሞቴ ነው ብሎ ስለሚያስብ እና መጨረሻ ላይ ተሰዶ በዚያው እንደሄደ ወደፊት እንደሄደ እንጂ ወደ ኋላ ሳይመለስ ይሙት የሚል ደብዳቤ ተጽፎ ይዘው ሲሄዱ በመንገድ ላይ እግዚአብሔርን እያመሰገነ ሄደ። የት እንደሚሞት አያውቀውም፣ የት እንደሚያልፍ አያውቀውም። አሁን እኛ እንዲያ ብንሆን እግዚአብሔርን እናመሰግናለን። ክርስቲያን እንደው ቤተሰቦችን ሳላይ፣ ልጄን ሳላያት፣ ሚስቴን ሳላያት፣ እንደው እናቴን አባቴን በጣም ብዙ የምናነሳው ነገር አለ። ቅዱስ ዮሐንስ አፈወርቅ እያመሰገነ ሄደ። የሚሄድበት ቦታ ደግሞ በረዶ ሰውነትን አጥንትና ስጋን የሚለይ ቦታ ነው። እንዲሰደድ ይሆን የሚያሰድዱ ሰዎች ተደራራቢ ልብስ ለብሰዋል። እሱ ባዶውን ይሄድ። እንደዚህ ሆኖ ሲደክም ልክ እንደ ክርስቶስን ይገፉት እንደነበረ እሱንም እየገፉ እያዳፉ እየወደቀ እየተነሳ ተልተሎ ገፉኝ አዳፉኝ ይላቸዋል። በጣም አይገርም? እረፍት አትስጡኝ፣ ተልተሎ እየገፋችሁ ጣሉኝ ይላቸዋል። እንደዚያ እየወሰዱት እየገፉ እየጣሉት አንድ ቤተክርስቲያን ላይ ደረሱና እንደሚያርፍ እንደደከመ መጨረሻ ላይ ድል እንደሆነ ተሰምቶት ትንሽ ከዚህ ልቆይ አላቸው። እዚህ ልቆይ እያለ ማረፍ ፈልጎ ሳይሆን እዚያ ቤተክርስቲያን መቀበር ስለፈለገ ነው። ምድረ በዳ ላይ መውደቅ ስላልፈለገ ነው። አይሆንም ብለው
አስነስተው እያዳኩ እየወሰዱት መንገድ ላይ ትንሽ ልፍ ብሎ ከዚያ ቤተክርስቲያን ቅዱስ ዮሐንስ አፈወርቅ አረፈ። ሲያርፍ ምን አለ መጨረሻ ላይ ስለ ሁሉም ነገር ስለ ስደቱም ማለት ነው ስለ ሞቱም ማለት ነው ወደኋላ ሳይመለስ እንደሄደ መቅረቱም ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን ብሎ ሞተ። ስለዚህ እኛ ምንም መከራ ቢመጣብን ስለ ሁሉም ነገር እግዚአብሔር ይመስገን ብለን እናመሰግን ከዚህ እንማራለን ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። ስብሐት ለእግዚአብሔር።